ሰላም ጤና ይስጥልኝ። የተወደዳችሁ የማገር ሚዲያ ቤተሰቦች ዛሬ ለመልካም ሆነልኝ በሚል ርዕስ መጥተናል። ከራስ ጋር ንግግር። ደክሞኝ ነበር ድካሜ ለበጎ ሆነልኝ፣ ጨንቆኝ ነበረ ጭንቀቴ ግን ለመልካም ሆነልኝ። ህይወት ከብዳኝ መፈናፈኛ ሳጥታኝ፣ ልቤንም አውካት ነበር ክብደቷ ግን አጠነከረኝ። መታወኬም አረጋጋኝ፣ ሰውነቴ ደክማ ነው ይዝላል ይታክታል ይወድቃል፣ ነገር ግን በዛው ዝሎ አልቀረም፣ በዛው ርቆ አይቀርም። እኔ መነሳት ባልችል የሚያነሳኝ የአምላኬ መንፈስ በውስጤ አለ። እኔ ራሴ ማሳረፍ ባልችል የሚያሳርፈኝ ፈጣሪ ኃይል በኔ ላይ አለ። ለዘመናት በራሴ ስታመን ኖሬያለሁ። ለዘመናት ክንዴን ተማምኜ ፈተና ውስጥ ገብቻለሁ። የታመንኩበት ግን ፍጻሜን እንደጠበቅኩት አላደረገልኝም። የጠበቅኩት ሌላ የሆነልኝ ደግሞ ሌላ፣ ተስፋ ሌላ የገጠመኝ ሌላ ሆኖብኛል። ቢረፍድም የቱ ጋር እንደሳትኩ አሁን ገብቶኛል። ብዙ እያጠፋሁ መመለሻ ከሌለው የጥፋትና የፈተና መንገድ የታደገኝ ማንም ሳይሆን ፈጣሪ ነው። በአጉል እምነት ከጠፋሁበት ከዚያ ከሳትኩበት ስውር የህይወት አቅጣጫ እርሱ ታደገኝ። እሄዳለሁ ነገር ግን የት እንደሚሄድ አላውቅም። እሰራለሁ ግን ለምን እንደሆነ አላውቅም። ህይወቴ ሁሉ ትግል ነው፣ ነገር ግን ትግሌ ማንን ለመጣል እንደሆነ አልተገለጠልኝም። አዎ ጭንቀቴ ሁሉ ለመልካም ሆነልኝ። ስቃዬ መከራዬ ሁሉ ለበጎ ሆነልኝ። የብዙዎች የሞት ደብዳቤ ወደ ህይወት የቀየረ፣ የብዙዎችን የጥፋ ተስፋ ዳግም ያለመለመ፣ ብዙዎችን ምስቅልቅል ህይወት የታደገ አምላኬ ለኔም ደርሶልኛል። ማንም በሌለኝ ሰዓት እርሱ ነበረ። ለምድራዊ ፈተና የተወኝ መስሎኝ ነበረ። በጥፋቴ ምክንያት በብቸኝነት እየቀጣኝ እንዳለ ተሰምቶኝ ነበር። የገጠመኝን የህይወት ውጣ ውረድ እየተመለከተ ችላ ያለኝ ፊቱን ያዞረብኝ መስሎኝ ነበር። ነገር ግን ሁሉም የኔ ሀሳብ አረዳድ እንጂ የእርሱ ማንነት አልነበረም። እርግጥ ነው የገባኝ ከረፈደ ነው። ነገር ግን ትልቁ ደስታዬ የፈውስ እልፍኙ ሳይዘጋ ከደጁ መድረሴ፣ ለመዳንም ወደ ውስጥ መግባት መቻሌ ነው። ማንም ሰው እስካልተገለጠለት ድረስ የእግዚአብሔርን አሰራር አይገባውም። ማንም እንኳን ውጤቱ የሚገለጠው በገሃድ ቢሆንም አሰራሩ ግን በስውር ነው። በአጋጣሚ በውሃ የተሞላ ባልዲ ውስጥ ገብታ ለመውጣት የምትፍጨረጨር ትንሽዬ ዶሮ ጫጩት እኔ እንዲሁ ሳላስበው ሳላቀው በገባሁበት የህይወት ፈተና ውስጥ ስፍጨረጨር ፈጣሪ ይመለከት ነበር። ለኔ ለለቅሶ መከራ ፈጽሞ አልተሰወረበትም። እውቀትና ረቂቅነቱ በእርሱ ዓይን ከመጤፍ ማትቆጠር እምነት አንድ የጤፍ ዘለላን የምታክል የኔ ችግር የሚለካ አይደለም። እርሱ ስለሚችል ሁሉን ለመልካም አድርጎልኛል። ዘወትር ከልብ ያመሰግነዋለሁ። ያደረገልኝ ደግሜ ያወሳለሁ። አዎ ምጥፎ የመሰለ አጣብቂኝ ውስጥ ከሆንክ ጥሩ ነገር እየመጣ ነውና ታገስ። የማያልፍ የመሰለ መከራ ከተደራረበብህ ከእርሱ በኋላ የሚበረከትልህ ሽልማት እንዳለ በልብህ እመን። የህይወት ፈተና በበዛ ትዕግስትህ ጽናት መሳሪያነት የሚረታ ሁነኛ ጥላት እንጂ ዘመን በሙሉ እያሰቃየህ የሚኖር አይረቴ ባላንጣ አይደለም። ቅዱሱ መጽሐፍ እንዲህ ይላል፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ወስኑ። የመከራ ብዛት ወይንም ክብደት ሳይሆን አብሮ ያለው ፈጣሪ ነው። ወፍጮ ቤት ብትገባ ዱቄት ይነካሃል። በህይወት እስካለም ፈተና ይገጥማል። በእይታህና ባረዳድህ ልክ መጠን፣ ነገር ግን ሁሉ ለበጎ የማድረግ አቅም እንዳለ አስተውል። ልክ ጠቢባን እንደሚያደርጉት ከመጥፎ አጋጣሚ ውስጥ በረከት መቁጠር ላይ በርታ። ልክ ብልሆች እንደሚያደርጉት ከፈተናው በላይ አስደሳች ውጤት ላይ አተኩር። የሆነብህ ክፉ ነገር ሁሉ ለመልካም ይሆንልህ ዘንድ ያንተ እምነት አቀባበል ወሳኝ ነውና ከመጥፎ ውስጥ ጥሩን ተስፋ አድርግ። ከስብራት በኋላም የሚያጠነክር ትዕግስት እንደሚሰጥ እመን። መልካምና ውብ